አንተ ግን አትክልት ተራ ውስጥ ከተትከኝ። ያው ደርሻለሁ እኮ ከምግብ ከዛው ነው የመጣው። ስሜ ዘላለም ይባላል ወይም ደግሞ ዞላ። ዞላ። ያ እሺ ዞላ፣ ስራን ለመገመት ሞክራለሁ። እሺ አንዳንድ ጥያቄዎች እጠይቃለሁ። እሺ ስራን ካገኘሁት ያው ትሸልመኛለህ። እሸልማለሁ ብለህ ቃል ነው። በቃ ችግር የለም። ካላወቀው ደግሞ እኔ እሸልማለሁ። አቤት የምበለውም ቅቅል። አቤት ቅቅል። እሺ እንዴት እንደናፈቀኝ። በቃ ችግር የለም። ጾሙም ተፈቷል። ቆየ እኮ እኛ ነን ያልተፈታ ነው። እሺ ስራን እንዴት ነው? የቅጥር ነው በግል ነው? በግሌ ነው የምሰራው። በግል ነው የምሰራው። ኦኬ። ይሄን ስራ ምን ያክል ጊዜ ሰራበት? አንድ 3 አመት። 3 አመት። ኦኬ 3 አመት ከሰራው ስራ እንዴት ነው? እንዲህ በስኪን የገባኸው ወይስ እንደዚህ በትምህርት ነው የገባኸው? ስራውን አጫጭር ኮርስ ወስጄበታለሁ። ኦኬ አጫጭር ኮርስ ወስጄበት እየሰራሁበት ነው በግሌ ማለት ነው። ኦኬ ስራ እንዴት ኮንስትራክሽን ዘርፍ ላይ ምናምን ይገናኛል? ያው መሰላል ያለው በርግጥ ይሄ መሰላልና እኔ ትልቅ ታሪክ አለ። ከኮንስትራክሽን ወጥቻለሁ። በርግጥ ግን ኮንስትራክሽን ሰራ ነበር። አሁን ግን የምሰራው ሌላ ነው። አሁን እየነገርከኝ ያለው ስራ ኮንስትራክሽን አይደለም። ኦኬ ኮንስትራክሽን ጋር ከተገናኘ የምግብ ዘርፍ ላይ ጎበዝ ነኝ። የምግብ ዘርፍ ላይ ነው ስራው ይገናኛል ከምግብ ጋር ይገናኛል። አንተማ ምግብማ በደንብ ትሰራለህ። ስለቅቅል ካወራ ስለቅቅል አውርታ ራበ መሰለኝ። እሱማ እንዲህ ከባድ ነው ግን አንድ ቀን ከምግብ ጋር ይያዛል። ከምግብ ጋር ከተገናኘ ምግቡን አሁን ለምሳሌ እናንተ ምግቡን መስራት ነው ሼፍ ነህ? ከዛ ሼፊንግ ላይ ይለኝ እኮ ነው። አይ ሼፍ ነበር። ሼፍ አይደል? አይ ስራውን እየገመቱ ሼፍ አይደል? ሼፍ ካሉን እሺ። አሁን እንዲህ ዲኮሬሽን ላይ ነው የምትሰራው? አይ ቤቱማ ዲኮሬሽን አለው። አይ አንተ የምትሰራው ስለ አንተ እኔ ላይክ እንደዛ ነገሮች ነው እኮ የሰርግ ዲኮር ሰሪ። አይ ሰርግ ምናምን አይገናኝም። ላይክ ሰርቪስ ነው የምሰጠው ነው። ለህብረተሰቡ ሰርቪስ ነው የምሰጠው። ለህብረተሰቡ ሰርቪስ እንዴት እናድርግ ታዲያ? እሺ ዲኮር ካልሆነ ከምግብ ዘርፍ ጋር ከተገናኘ እሺ አንተ እቃዎቹን ገዝተህ ማምጣት አገልግሎት ማቅረብ ማለት ነው። እቃዎቹን አቀርባለሁ፣ ነጥ ይወስዳሉ፣ ያመጣሉ። እንዲ ነበር አታውቀውም? እርግጠኛ ነኝ። እሺ እቃዎቹን እነሱም ያመጣሉ፣ አንተም ትገዛለህ? አዎ መልሰው ይወስዳሉ። አንተ መልሰህ ትሸጥላቸዋለህ ነው? እኔ መልሼ እሸጥላቸዋለሁ። እሺ የፍራፍሬ ቤት እሺ በቃ ተሳስተን ብናጠጡ ነው የምሰራው። ብናጠጡ ነው የምሰራው። አጠቃላይ ፋስት ፉድ ነው። እና የት አካባቢ ፋስት ፉድ መተው እንደው ሜክሲኮ አካባቢ ተግባር አካባቢ የምሰራው መተው ቢቀምሱልኝ ደስ ይለኛል። ኦኬ ዞላ ይመጣል። እና ፋስት ፉድ የምሰራው